ሐላል አያስፈራም። እሺ ሐላል አያስፈራም። እሺ መጥፎው ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሐላል አያስፈራም። ስንት ነው? እንግዲህ ምንድነው የእህትነት ግዴታዬን ልወጣ ብዬ ነው እየለፋው ያለሁት። እሱም ምንድነው ባረከላሁ ፊኩም ይሄንን ቪዲዮዬን ሶሻል ሚዲያ ላይ ትዳር ለሚፈልጉ ሴቶች አድርሱልኝ። እንግዲህ እህቶቼ ምንድነው ምናልባት እድል ቀንቷችሁ እንደናንተ ደዩስ የሆነ ባል ካገኛችሁና ትዳሩ ሰምጥሮላችሁ ከተጋባችሁ አንድ ነገር ነገ አልመከራችሁንም እንዳትሉ የእህትነቴን ግዴታዬን ልወጣ ነው። እሱ ምንድነው አንደኛውና ትልቁ ነገር ምናልባት ነገ ባልሽ ቢረግጥሽ አሜን አረጋገጡን ልታደንቂለት ይገባል። ውሃ ቀጠነ ቢልሽ አሜን እንደምንም አወፍረዋለሁ። አንቺ ቤት ቁጭ ብለሽ ሌላዋን ይዞብሽ ከመጣ አሜን ሸሪዓ 4 ፈቅዷል 2 ይቀራሃል። ውጪልኝ ከቤት ያልፈልግሽም ቢልሽ አሜን ሲጀመር መቼ ፈልገኸኝ እኔ አይደለው እንዴ ከገበያ የገዛውክ ወይ ከገበያ የገዛኸኝ ፈልጌክ የመጣሁት እኔ አይደለው እንዴ አታምሪን ታስጠይኛለሽ ካለሽ አሜን አንተ ካማርክ በቂ ነው። አሜን 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 ነው ማለት ያለባችሁ። ወደሽ ከተደፋሽ ነው ሲረግጦሽ አይክፋሽ እንደሚባለው። አሜን። ይሄንንም መመክራችሁ ለምንድን ነው እንደዚህ መስዋዕት ተከፍሎበት የተገዛሽ ወይ የተገዛከው ወይ የገዛችሁ ትዳር እንዳይፈርስባችሁ ነው። ግዴታዬ ነው። ይሄ እናንተን የመምከር ግዴታ የእህትነት ግዴታ እና ምንድነው በሰሞኑ በጣም ግራ ይገባ ማለት እኛ ሳንሰማ የሆነ ለወጣ ማነው ለሲንግሎች ለላጤዎች እንደው የታወጀ አዋጅ አለ እንዴ ያ ጀማ ንገሩን። ወይ ደግሞ ይሄ አሁን የተጀመረው ቻሌንጅ እድሜ ማራዘሚያ ከሆነም ንገሩን። ምንኛ እህቶቻችሁ አይደለን እንዴ? ዞር ላለው ትዳር ፈላጊ ሴቱም ወንዱም እቤት ልከፍት ነው ኑ ላይቭ ላይ ዞር ላለው እኔ የምፈልገው አይነት ባል እንደዚህ አይነት መስፈርት ማሟላት አለበት። ዞር ላለው እኔ የምፈልጋት ሴት እንደዚህ አይነት መስፈርት ማሟላት አለባት ማለት ምንድነው ነገሩ? ወላሂ ምንድነው? ጭራሽማ ኡስታዝ ነን ብሎ በቃ ፈትዋን መስጠት ጀመሩ። ይሄው በዚህ ጉዳይ ላይ ያ ጀማዓ እንደው ትዳሩ ተሳክቶላችሁ እንዳላችሁ መስፈርታችሁ ተሳክቶ ብትገናኙ ከቦሌና ከባሌ በዚህ ባለንበት ዘመን ቤተሰብ መርቆ ድሮ የሰጠ ልጅ ሬሳን እየተቀበለ ፉላንን ገደለ ፉላንን ገደለች ባሏ ሚስቱ ላይ አሲድ ደፋ ሚስት ባሏን በመጥረቢያ አለችው ተብሎ በሚወራበት ዘመን ለመኖር በሚፈራበት ዘመን ኢትዮጵያ ቁጭ ብላ ካናዳ ያለ ባልፈልጉ ወላሂ ማለት ምንድነው አላማቸው? ትዳር እኮ በነገራችን ላይ ትዳር ቀላል ነገር አይደለም። አሁን ገበያ ሆነና ሁሉም ገዢ በዛበት። በቃ ሰው እንዴት ነው ቲማቲም ፍለጋ ወደ ገበያ ኦር ወደ ሱፐርማርኬት ሲሄድ እንደዚህ አይነት ቲማቲም ስጠኝ ይሄ ቲማቲሙ የበሰበሰ እንዳይሆን የተበሳ እንዳይሆን ልክ እንደዚህ ሆነ እኮ ትዳር። በቃ ሶሻል ሚዲያ ላይ ትወጣና ምናምን ነገር እስቲ ፊትሽን አሳይኝ አንተ ራሱ ደዩስ ሆነክ ነው እንጂ ፊትሽን አሳይኝ ብለ 200 300 1000 ህዝብ በተሰበሰበበት ወጣ ለዚህ ሁሉ የታየች ሚስት ናት ብለስ ይዛሃት ስትገባ እንዶ ወላሂ እንዶ ምን ያህል የወረዳችሁ ብትሆኑ ነው? አይከብድም? እንዶ አይከብድም? ሐቂቃ ትዳር በጣም ክብር ያለው ነገር በወህይ ደረጃ የወረደ ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባያ ፈልየተዘወጅ ከናንተ ውስጥ ማለት ነው የትዳርን ጣጣ የቻለ ማለት ነው ፈልየተዘወጅ ይዘወጅ ያግባ። በጣም ለትዳር የሚበረታታ ነገር እኮ ነው። ትዳር ደስ ይላል የምር። ግን እንደዚህ እንደ ሸቀጥ ግን ከገበያ ተገዝቶ አይደለም ትዳር። በክብር አውቆሽ ሽማግሌ ልኮ በክብር ቤተሰብ ተዋውቆ
አሁን አንቺ ይዘሹ ድሮ ቤተሰብ ነበረ ልጅን ከባል ጋር የሚያስተዋውቀው። አሁን ልጅ ናት ቤተሰብና ባልን የምታስተዋው። ምንድነው? እውነትም አኺረ ዘማን ደረሰ። በቃ የምር ወለ እኛ እዚህ ዓለም ላይ አይደለንም። በቃ እኛና እናንተና እኛ የምንኖርበት እንትና አንድ አይደለም። እኔ እናንተ በምትሰሩት ነገር ወላሂ አልዓዚም አይደለም ላይቭ ላይ ገብቼ ልከታተላችሁ ቪዲዮ ተቆርጦ ሲመጣ እንኳን እንዴት እንደምሸማቀቅባችሁ ስንት እህቶች አሉ በዚህ ጉዳይ የሚሸማቀቁት። እናንተ ግን ምን አይነት አይና ወጣ ብትሆኑ ነው? አረ ኡስታዞች እንደው ትላልቅ ኡስታዞች አማና ይሁንባችሁ በዚህ ጉዳይ ላይ ወይ ይቻላል በሉና አበረታቷቸው። እኛም የረዝቃችን ይቅርታ አበረታቷቸው። ይበረታቱና ሌላውም ለምን በላጤነት እርቃኑን አላህ ዘንድ ይገናኛል? ደስ ይላል እኮ። ወይ አይሆንም በሉና ሌሎች እህቶች በቃ ጃሂል የሆኑ እውቀት የሌላቸው ጃሂል ደግሞ ስድብ እንዳይመስላቸው ጀስት የዲን እውቀት የሌላቸው እህት ወንድሞች በዚህ ነገር ላይ እንዳይዘፈቁ ነገ እንዳያለቅሱ ከዚህ ነገር ከልክሉልን። እንዴ ቢዝነስ አረጉ እኮ ጎበዝ ማለት ነገር ወይ እንዳልኳቸው እድሜ ማራዘሚያም ከሆነም ነገሩን እኛም እንዴ እንትንን ማን ነው እኛም ማለት ይቅርታ ብቻ ሌላውም ይጠቀምበት። የምር እንዴ ምናችሁ ነገር ወለ እንዴት ነው ሰው ትዳርን የመሰለ ትልቅ እንትን አስባችኋል? ግን ትዳር ወላሂ ሰሃቦች ማለት ነው ምን ይፈራሉ? እርቃኔን ሆኜ አላህን እንዳልገናኝ ይፈራሉ ይላሉ። ያኒ ቢዱን ዘውጅ ይሄን ያክል ነበር የሚፈራው ትዳር። አማ الحين لا حول ولا قوة إلا بالله الله يصلحكم والله ብቻ የምር እንደው እኔ ይሄ ትዳር ተገናኙ እንኳን ቢባል እንደው ተሳክቶ ይዘልቃል የሚል እኔ አላውቅም። ያው ጦንቃ ያልቀልብ አላውቅም። ላኪን ግን አላህ ይዲኩም በስ አሁን እኛም ከእናንተ ጋር ተጠርጠን እንደው ሴቶች ልንባል ላ ኢላሃ ኢላላህ። ሰላም አለይኩም ወራህመቱላህ